ሁለተኛ የእባቦች መርዝ ሄሞቶክሲን ይባላል። ይሄን የሚያመነጩት እንደ ራትል ስኔክ እንደ ጋቦን ስኔክ አይነቶች ናቸው። እና እንደሚታወቀው ደማችን በጣም አስፈላጊ ነው። በደማችን ውስጥ ጠጣር ነገሮች አሉ። ከነዚህ መካከል ቀይ የደም ህዋሳችን በጣም አስፈላጊ ነው። ይህም ጥቅሙ ምንድን ነው? ከሳምባችን ንጹህ አየር ተሸክሞ ወደ ተለያየ የሰውነት ክፍላችን ይዞ ይሄዳል። ነገር ግን በእነዚህ በእባቦች የተጠቃ ሰው ይሄንን ቀይ የደም ህዋሳችንን ይሰባብሩታል። ስለዚህ ኦክሲጅኑ መሄድ አይችልም ወደ የተፈለገው ቦታ። በዋናነት ግን ደማችን እንዳይረጋ ያደርጋሉ። ይሄም አንድ ጊዜ መድማት ከጀመረ እንዲያቋርጥ ያደርጋሉ። ውስጥ ላይ የሚደማ ደም ደግሞ አይታይም እንደምታውቁት። ቤተሰብ ላይክ፣ ፎሎ፣ ሼር ማድረግ አይርሱ። በቀጣይ እባብ ከተነደፍን በኋላ ምን እናደርጋለን የሚለውን እንመለከታለን።